አዳዲስ ነገሮች ተሰምተዋል። አብርሃም ሆስፒታል ገብቷል። ዶክተሩም እንግዲህ ለአብርሃም ጤንነት ሲባል አሁን ላይ ከልጁና ከሩታ ጋር ማሳለፍ እንዳለበት ተናግሯል። በዚህም የአብርሃምን ቤተሰቦች በጣም አስቆጥቷል። በዚህ ጉዳይ ብዙ ምላጩ ነገር አለ። ዝርዝሩን ይዤላችሁ ቀርብ ያለው። በሌላ በኩል ዶክተሩ የአብርሃምን ቤተሰቦች እንደዚህ ነው እንዴ የታመመን ሰው ጤንነቱ የምትመልሱ ሲል እንግዲህ ተቆጥቶ ተናግሯቸዋል። በዚህም እንግዲህ ለበሽታው መንስኤ ጭንቀት እንደሆነ ነው የተናገረው። ይህንንም እንግዲህ ዝርዝሩን ከዛ ያገኙትን መረጃ አጋራችኋለሁ። እነዚህንና ሌሎች አዳዲስ መረጃዎችም አሉ አብሬ አቀርብላችኋለሁ። ወደ ጉዳይ ከመግባቴ በፊት ይህን ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። የደውል ምልክቱንም አብሩት። አዳዲስ ነገሮች ሲደርሱ እንግዲህ ተከታትዬ እንዳቀርብላችሁ ማለት ነው፣ ለእናንተም እንዲደርሳችሁ። አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ አብርሃም እንግዲህ ራሱን ስቶ ወደ ሆስፒታል መግባቱን የተመለከታችሁ ይመስለኛል። በዚህም እንግዲህ ዶክተሩ አብርሃምን ከተከታተለ በኋላ እና አብርሃም መንቃቱን ካወቀ በኋላ እንግዲህ አሁን ላይ ለአብርሃም የሚያስፈልጉት ሩታና ልጁ ወይም ደግሞ ሚስትና ልጁ ሲል ነው ዶክተሩ የተናገረው ማለት ነው። በዚህም እንግዲህ በዚህ ሰዓት ሌላ ጭንቀት አይፈልግም፣ ሌላ ግርግርም እንደማይፈልግ ነው ዶክተሩ እንግዲህ ለአብርሃም ቤተሰቦችና እንዲሁም ደግሞ ለነሩታም የተናገረው። በዚህም እንግዲህ አብርሃምንም ዶክተሩ ለብቻው ለማናገርና ክትትልም አድርጎለት እንግዲህ ጥያቄዎችን ሲጠይቀው ነበረ። በዚያም እንግዲህ ዶክተሩ ከጠየቃቸው ጥያቄዎቹ ውስጥ እንግዲህ ከዚህ በፊት እንደዚህ አይነት ነገሮች አጋጥሞት እንደሚያውቁ ዶክተሩ ጠይቆት ነበረ። በዚህም እንግዲህ በምን ምክንያት እንደተፈጠረ ታስታውሳለህ ሲል ጠይቆት ነበረ። የአብርሃም ምላሽ እንግዲህ ዘጋ የተሰበሰቡት ቤተሰቦቹ እንግዲህ ሲከራከሩና ጤነኛ አይደለህም፣ አንደኛው ደግሞ ጤነኛ ነህ እያሉ እንግዲህ ሲጨቃጨቁና ሲከራከሩ እንደነበረ ነው ለዶክተሩ የነገረው። በዚያም እንግዲህ ከዚህ በፊት እንደዚህ አይነት ነገሮች አጋጥሞት እንደማያውቁ ይህም ለመጀመሪያ ጊዜ እንደሆነ እንደሚያውቅ ነው የተናገረው። በሌላ በኩል ደግሞ እንግዲህ እኔ ጤነኛ ነኝ፣ ለምን ጤነኛ አይደለህም እንደሚሉኝ አልገባኝም ሲል ነው እንግዲህ ለዶክተሩ የተናገረው። በዚህም እንግዲህ እሱ ከሩታና ከወንድሙ ጋር እንዲሁም ደግሞ ከልጁ ጋር ሊዝናኑ ሊወጡ ሲሉ ሌሎቹ ቤተሰቦቹ እንግዲህ ይዘዋቸው ክርክሩ እንደተነሳ ለዶክተሩ ሲያስረዳው ነበረ። ይህንንም ተከትሎ ነው እንደዚህ አይነት ነገር የተፈጠረው ሲል ነው አብርሃም ለዶክተሩ የተናገረው። ዶክተሩም ይህን በመረዳት እንግዲህ አሁን ላይ ማንን ማየት ትፈልጋለህ ሲለው አብርሃምን ሩታና ልጄን ሲል ነው የተናገረው። በዚህም እንግዲህ አሁን ላይ ለአብርሃም ጤንነት ሲባል እንግዲህ ልጁንና ሩታን ብቻ ማየት እንዳለበት ነው ዶክተሩ ለአብርሃም ቤተሰቦች የነገራቸው ማለት ነው። የአብርሃም ቤተሰቦች እንግዲህ ዴቭም ሆነች ቡዜ በጣም በንዴት ልጁ ጤነኛ አይደለም፣ ምን ተከስቶ ነው፣ አይምሮን ቼክ አድርግለት፣ ይህ ልጅ በጤናው አይደለም፣ ምንም ችግር አላገኘበትም ሲሉ እንግዲህ ዶክተሩን ሲጠይቁ ነበር። ነገር ግን ዶክተሩ የመለሰላቸው ነገር ትንሽ ጭንቀት ነው እንጂ ምንም ነገር የለበትም፣ አሁን ላይ መሆን ያለበት ግን ከሚስቱና ከልጁ ጋር ነው ሲል ዶክተሩ ለአብርሃም የሚያስፈልገውን ውሳኔ እንግዲህ ተናግሯል ማለት ነው። ተመልካቾች እኔ ግን አሁን ላይ በጣም እያናደዱኝ ያሉት የአብርሃም ቤተሰቦች እንግዲህ በሩታ ላይ እያደረሱት ያለው ጫና በጣም እኔን እያበሳጨኝ ነው። እኔም እንግዲህ አብዛኞቻችሁ እንደምትጋሩኝ አስባለሁ ይህንን ሀሳብ። ምክንያቱም እንግዲህ ያን ጊዜ ይሄ ልጅ ከሄርሜላ ጋር እንግዲህ የገዛ ሚስቱን አርግዛ ያለ ትቶ ሲሄድ ማንም ሰው አብዳል፣ አሞሃል፣ እንደዚህ ሆናል፣ ምን አድርጋብህ ነው ያለውን አንድ ሰው እንኳን የለም። ነገር ግን አሁን ላይ እንግዲህ ይሄ ልጅ ወደ ቀድሞ ህይወቱ ተመልሶ ከሩታ ጋርና ከልጁ ጋር ልዝናና ሲል አብዳል፣ አሞሃል ማለት ምን የሚሉት ነገር እንደሆነ ነው እኔ ያልተረዳሁት ነገር ቢኖር። በዚህም እንግዲህ የአብርሃም ቤተሰቦች ደስ ሊላቸው ሲገባ ጭራሽ ሆኖ እንግዲህ ልጁን አሞሃል ብሎ እንግዲህ ያላመመውን ልጅ እንግዲህ ጭራሽ ሆኖ ነገሮችን እያባሱበት እንደሆነ ነው እየተረዳው ያለሁት። ነገር ግን
ኢቭን አሞት ራሱ ቢሆን እንደዚህ ነው ወይ ያመመውን ሰው ማሻል የሚቻለው? ምክንያቱም ይሄ ልጅ እንግዲህ ያኔ ከሄርሜላ ጋር እንደዛ ሚስቱንና ትዳሩን ፈቶ ሲሄድ ለምን አልተከራከሩም? ለምን ይሄ ልጅ ታሟል፣ ምን እያደረግክ ነው? እዚህ ጋር እኮ ያረገዘች ሚስት አለ። ልጅ የያዘችልህን እዚህ ጋር ያለችውን ሚስትህን እንዴት ጥለህ ትሄዳለህ? አንተ ልጅ አሞካል፣ አንተ ልጅ አብደካል ያለው አንድም ቤተሰብ የለም። አሁን ግን እንግዲህ ይሄ ልጅ ወደ ቀድሞ ጤንነቱ ተመልሶ እንግዲህ እኔ የድሮ ህይወቴን የምፈልገው ብሎ ከልጁ እናት ጋርና ከልጁ ጋር እንግዲህ አብሬ እሆናለሁ ሲል አሞሃል ማለት ምን የሚሉት ነገር ነው? እኔ ምንም ሊገባኝ አልቻለም። ልክ ነው አብርሃም እንግዲህ የጸባይ መለዋወጥ ሊያሳይ ይችላል። ነገር ግን ደግሞ ከልጁና ከልጁ እናት ጋር አብሮ መሆኑ ማንንም ሊያበሳጭ አይገባም ብዬ ነው እኔ የማስበው። ተመልካቾች በዚህ ጉዳይ ሀሳቤን ትጋሩኛላችሁ ብዬ አስባለሁ። አሁን ላይ ሩታ ላይ እየደረሰባት ያለው ጫና ትክክል አይደለም ብዬ ነው የማስበው። ሩታ ያጠፋችው ጥፋት አለ ብዬም አላምንም። ምክንያቱም ከዚህ በፊት እንደዚህ አድርገሽበት ነው እንደዚህ አስደርገችበት ነው ብሎ ሲከሷት ነበር። ነገር ግን ምንም ነገር ሊያገኙ አልቻሉም። ይሄ ልጅ እንግዲህ ወዶና ፈቅዶ ሊሆን ይችላል ከሩታ ጋር የሆነው። ስለዚህ ይሁንልህ ብለው መተው ሲገባቸው፣ ነገር ግን ደግሞ ከሄርሜላ ጋር ካልሆንክ እኛ ያልነው ካልሆነ ብሎ ልጁ ማስጨነቅ ምንም ትክክል ነው ብዬ አላስብም። እስኪ እናንተስ ምን ታስባላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እናንተስ ከማጎን ናችሁ? እውነት አብርሃም እያደረገ ያለው ነገርና አብርሃም ሩታን መምረጡ ትክክል አይደለም ብላችሁ ነው የምታስቡት? ምን ታስባላችሁ? ሀሳባችሁን ኮመንት ስራ አስቀምጡልኝ። በሌላ በኩል ዶክተሩ የአብርሃምን ቤተሰቦች እንግዲህ ለብቻቸው ሲያናግራቸው ነበረ። በዚህም እንግዲህ እንደዚህ ነው ወይ ጤንነት የሰው ጤንነት የምትመልሱ ሲል እንግዲህ ወቅሷቸው ነበረ። አሁን ላይ እያደረጉ ያሉት ነገር ጭራሽ ሆኖ ልጁን እንግዲህ የሚያሳብድና ነገሮችን ጭራሽ የሚያባብስ መሆኑን ነው ዶክተሩ የተናገረው። በዚህም ልጁን እንግዲህ ወደ ጭንቀት ከመዳረግ ይልቅ ለየብቻው እንግዲህ ልጁን ለብቻው በማግኘት በተረጋጋ ስሜት ልጁን መምከርና ምንድን ነው የተፈጠረው ብላችሁ መጠየቅ ነው እንጂ አለበለዚያ ሁላችሁም ግር ብላችሁ ነገሮችን ጭራሽ በክርክርና እንግዲህ በግጭት የምታደርጉት ነገር ልጁን ለጭንቀት እንጂ ጤንነት አያመጣለትም ሲል ነው ዶክተሩ የተናገረው። በዚህም እንግዲህ እንኳን ታሟል የተባለ ሰው ይቅርና ጤነኛም ሰው ቢሆን አንድ ሰው አሟል አንድ ሰው አላመመህም ሲባል እንግዲህ ልጅ ሊያብድ ነው እንጂ የሚችለው ጤነኛ ሰው ራሱ ይህን ነገር እንግዲህ ትክክለኛ ነገር ነው ብሎ ሊቀበል አይችልም። ስለዚህ አሞታል ብላችሁ የምታስቡ ከሆነ ቤተሰቦቹ ናችሁ። ስለዚህ በተረጋጋ መንገድና ልጁን እንግዲህ ይገባዋል በምትሉት ቋንቋ ይገባዋል በምትሉት ሁኔታ ልክ ነው እንጂ ማስረዳት ያለባችሁ። ነገሮችን ጭራሽ በጭቅጭቅና በጥል የምታደርጉት ነገር ልጁን ለእንደዚህ አይነት ነገሮች ልዳርጉ ትችላላችሁ። ስለዚህ የእናንተ ክርክርና ጭቅጭቅ ወይም ደግሞ ጥል ነገሮችን ጭራሹኑ ማባባስ እንጂ ለልጁ ጤንነት አይመልስለትም። ስለዚህ ትላልቅ ሰዎች ናችሁ። ይህንንም እንግዲህ እንደ ትልቅነታችሁ ልጁንም ትልቅ ሰው ነው እንግዲህ መረዳት ማሰብ የሚችል ልጅ ስለሆነ ቁጭ አድርጋችሁ በንግግር አድርጉት። ሲቀጥል ደግሞ አንድ በአንድ ብታደርጉት ሞር ተመራጭ ነው ሲል ነው የመከራቸው። ምክንያቱም ብዙ ስትሆኑ ብዙ ሀሳቦችን ስለሆነ የምታመነጩት አንድ በአንድ ሆናችሁ ነገሮችን ለመፍታትና በተረጋጋ ሁኔታ ለሱም እንግዲህ ለማስረዳት ከዚህ ቀደም አለው የምትሉትን ህይወትም ለመንገርም ቢሆን አንድ በአንድ ሆናችሁ በተረጋጋ ስሜት ብታደርጉት ሞር እንግዲህ እናንተ ወደምትፈልጉት አይነት ልጅ የመመለስ ቻንስ አለው። እናም እንደዛ ማድረግ አለባችሁ እንጂ እንደዚህ አይነት ብጥብጥና ጭንቀት የሚፈጥር ነገር በልጁ ላይ ድጋሚ ብትፈጥሩበት ልጁን ላልተገባ ነገር ልዳርጉት እንደምችሉ ነው ብሎ እንግዲህ ያስረዳቸው ዶክተሩ ማለት ነው። በዚህም እንግዲህ የአብርሃም ቤተሰቦችም ይህን ነገር እንግዲህ ከቁም ነገር የቆጠሩት ይመስላል፣ ተቀብለውታልም። እንግዲህ ተመልካቾች በዚህ ላይ ምን ታስባላችሁ? የእናንተስ ሀሳብ ምን ይመስላል? አብርሃም እንግዲህ ራሱን ጥሎት የወደቀው ጭንቀት ነው ወይስ ደግሞ እንዳሉት እንግዲህ የተደረገበት ነገር ለቆት ነው? ምንድነው ሀሳባችሁ? ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልኝ። ተመልካቾች እንግዲህ ለዛሬ ያስኩላችሁ አዳዲስ ነገሮች እነዚህን ይመስሉ ነበረ። በሌላ ጊዜ እንግዲህ በአዳዲስ ነገሮች እስክንመለስ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቆዩኝ። የደወል ምልክቱንም አብሩት አዳዲስ ነገሮች ሲደርሱ ተከታትዬ እንዳቀርብላችሁ ማለት ነው። እስከዚያው እንግዲህ ሀገራችንን ሰላም ያርግልን። ፒስ ቻው።